Hey no. Alex. Umarım goodness under situation nacho mala fatany እሺ እንዴት ነሽ? ደህና ነኝ እንዴት ነህ? እግዚአብሔር ይመስገን ከየት ነው? ከጅቡቲ ሀበሻም ጅቡቲ አለ? እሺ ቀጥይ ምንድነው? እንትን ነው ባሌ አይደበድበኝም እሺ ስለማይደበድብሽ እና ቀጥይሽ መፍትሄ ወይ ወገን በጣርሽ ስለማይደበድብሽ ማለት መፍትሄ ወይ እንዲደበድበኝ ወይ እንዲፈታኝ የት ሀገር ሰው ነሽ? የአዲስ አበባ አዲስ አበባ ማህያ አለ እንዴ? ካልተደበደብኩኝ ብሎ ምንጫው እኔ ነው የምትወጂው ወይስ ግምጃዬ? ማነው? እኔ እወዳለሁ አሌክስ። ዛሬ ማለት ነው ባልሳት በልልኝ አልወጣም ካንተ ቤት። እኔ ምን አገባኝ? ቶሎ ቶሎ ብለህ አይ ፍራሽና ትራስ አቀበልሻለሁና እዚህ ትተኛለሽ ከኔ ጋር። ችግር የለውም። እኔ ቆሜ ጸሎት አደርጋለሁ። አልተኛም። ለምን ነው ጸሎት ታደርግ? ሞኖክስ አይደለሽ? በራሴ አይደለሽ? ቆይ የምትጸልይ እንዴ? ባል እንዳገኝ ነው እንጂ ባል እንድታገኝ ይሄ ቤተክርስቲያን መስለሻል? ለስታ ቤተክርስቲያን እንድትጸሎት ታርጋለሽ። እዛን ጊዜ ታገኛለሽ። ያው ነው ችግር የለውም። እኔ ልብ ቤተክርስቲያን ይሄዳል። እንዴ ምን ሆነ ነው አንተ ደግሞ? እና እንደዛ ከሆነ ቶሎ ቶሎ በል እናምጣልኛ እንዴ። እኔ ዛሬ ነው መግባት የምፈልገው። ዛሬ ካልተገኘስ እንዴ? አብየር ደስ አይለኝማ። አሌክስ እንዴት ነህ? እግዚአብሔር ይመስገን። ከየት ነው? አዲስ አበባ። እሺ ምን አለ? ቤት አለ አለኝ። ጭንቅላትህ እንዴት ነው? ጭንቅላትህ እንዴት ነው? ጠውር አለው የለውም? ኧረ በደንብ አለው አለው እያለች ነው። ግን ትላጫለች እሷ እንዳየዋት በጣም ኃይለኛ ነች። ትላጫለች። አጭር ከሆነ ነው ረጅም ከሆነ? አጭርም ይሁን ትልቅ ነው፣ ግን ብቻ ትላጫለች። አያሳስብም በሱ አያሳስብ፣ ችግር የለም። እሺ እንዴት አየሽው? ስንት ነው እድሜ? 30 አንቺስ? እንዴ እኔ 21 ዓመቴ ነው። ይሁንና ምን ችግር አለው? ወንድ ደግሞ ትንሽ በለጥ ሲል ነው የሚያምረው። 9 ዓመት ሙሉ ይሁን። እሺ በቃ ቆሜ ከምቀር ይሻላል። አዎ አንዱ ኃላፊውን አግዳሚ አንቺ የሚመስል ፉንጋ ይዘሽ ብትይዝ ነው የሚሻልሽ እንጂ አትችይውም። እሺ በቃ ፎሎ አድርጊ መልሽለት። እሺ አሌክስ መልስላት እስኪ። አልመለስክላት መልስላት። ፎሎ አድርጊው አንቺም። እሺ አረግሽው? ውረድ ወዳ ምን እንጠብቃለን? ወረዱ። ቴንክ ዩ አሌክስ። አርገለው ስትጋቡ ታመሰግናላችሁ። ችግር የለም ይደርሳል። ብቻ ለመጋባት ያደርሳችሁ። አቤት ጉድ! ምን አይነት ጉድ ነው? አንዷ መላጣ ትላለች፣ አንዷ አጭር ትላለች፣ አንዷ ረጅም ትላለች። ሀበሻ አትቻሉም እኮ ጉድ! አንቺ ምን ጉድ ነሽ ግን? ሁለት ልጆች ወልደናል። ከዛ መፍታት ፈለኩ። ምንም አልሰማሁሽም። ቀጥይ። ሶሪ ጀምሪ። እንዴ እንዲህ አይደለም። እናንተ ብቻ ናችሁ እንደምታቃጥሉኝ። እኔም ላቃጥላችሁ አንዳንድ ጊዜ። ቀጥይ። ከመጀመሪያው ጀምረሽ አልሰማሁሽም።
ምን አለ መሰለህ እኔ የፈለኩት መፋታት ነው። እሺ ያው ሰው ማነው ባለቤቴ ከተጋባን ብዙ አመት ሆኗል። 2 ልጆች ወልደናል። በቃ አሁን ላይ የሆነ እንቅልፍ እያበዛ አስቸገረኝና ይሰማል። አዎ እንቅልፍ በጣም ያበዛል። በቃ በጣም ነው የምተኛው በጣም እሺ እና አፋታኝና ሌላ ዳረኝ። 2 ወልደሻል? 2 ወልጃለሁ። ባልሽን በእንቅልፍ ምክንያት ነው እየፈታሽዋለሽ እንዴ? በጣም ነው በቃ የምተኛው እንዴ። አሁን አንቺ ማን ያገባሻል? አረ የሚያገባኝ አይጠፋም። ፈልግልኛው። በጥቆማ ነው የመጣሁት አንተ ቤት። በጥቆማ ምን የደብተራ ቤት ነው ተብለሽ በጥቆማ የምትመጪው እንዴ? እኔ ቆንጆ እኔ የምልህ በዚህ ቆንጆ አትበይ። ባልዳር ነው። እሺ ተሳስቼ አፋታኝ ልፈልግ ነው። እሺ ምን ላፋታሽ? ቀጥይ። ባሌ በጊዜ እየተኛ አስቸገረኝ ማለት በቃ እኔ ከስራ ስመጣ ተኝቶ ነው የማገኘው። እና ቆሞ ልታገኝ ፈልገሽ ነበር እንዴ? ለእኔ ታይም መስጠት አለበት አይደል? ብዙ ነገር የሚደረግ ነገር አለ። ምን አለ የሚደረግ እንዴ? ብዙ ነገር ምንም የለም። ምን አለ የሚደረግ? አሁን ከስራ ስትመጣ ገንዳ ሞልቶ ውሃ ማዘጋጀት አለበት። ከዛ በኋላ ፍቅር ትሰራለህ። እሺ ገንዳ ላይ አፋን ወላችሁ ደግሞ ውሃ ገብቶባችሁ በአይናችሁና በአፍንጫችሁ ትሞታላችሁ እኮ። ይሄ የሀበሻ እንችሎም የሀበሻ ወንድ አይችሎም የሀበሻ ሴት አይችሎም። ይሄ ፈረንጆች ላይ ነው። እኛ ሀገር ላይ ማዛዝ ሰጣችሁ ትሞታላችሁ። አሞራው እንችላለን እንዴ? እኛ አበሻዎች ማን ነው አያምርባችሁ? አችልም እናት እሺ። እኔ ስራ ኦፍ የሆንኩ ቀን ገንዳውን በፍላወር ሙልት አድርጌ አዘጋጅቼ በቃ የተለያየ እኔ ስመጣ ተኝቶ ነው የማገኘው። ቸገረኝ እኮ